ውድ ናኦድ፣ በትላልቅ ፊደላትና በደማቅ ቀለማት በልቤ መዝገብ ላይ የጻፍኩት ስምህን እንዳልነበር አድርጌ የደለስኩት መስሎኝ ነበር። አንተን ሊያስታውሰኝ ይችላል ብዬ የማምነውን ነገር ሁሉ ንፋስ እንደጎበኘው ዱቄት ከንቱ የሆነ መስሎኝ ነበር። ይኸው ዛሬ ከዓመታት በኋላ ከስንትና ስንት ክረምታት በኋላ እያንዳንዱ ሌሊት አንተን ሳላስብባት እንደማላነጋ እንድነግርህ አፍቃሪዋ ልቤ አጽናኝ የተራበች ነፍሴ ግድ አለችኝ። በውብ ቃላት ከሽነህ ትጽፋቸው የነበሩት የፍቅር ደብዳቤዎች በስሜት እንድታሰር ያደርጉኝ እንደነበር ትዝ ይልሃል? እኔ የምልህ ቃላት ከሚፈበርክበት አገር ነበር እንዴ የተወለድከው? ይልቁንስ ያልገባኝ አንድ ነገር አለ። እኔን ስትጠራኝ በሙሉ ስም ያልነበረም በቁልምጫም አልነበረም፣ ባወጣህልኝ ቅጽል ስም ነበር የምትጠራኝ። ምን ማለት እንደሆነ ስጠይቅህ ጊዜው ሲደርስ ነግርሻለሁ ትለኝ ነበር። አሁን ትርጉሙን ጽፈህ ብትልክልኝ እንዴት እደሰት ነበር። እሱ አድራሻሽን እንጂ ስምሽን ያልጻፍሽውን ስቶይ ማን ብዬ ነበር የምጠራሽ? እሷ ኒጴት ላይ ነበር። ኒጴል ምን ማለት ነው? እሱ አሃ፣ ይሄ ስም ለካስ ከዚህ ቀደምም ውብ ኮረዳዎችን ለማንቆለጳጰስ ተጠቀመበት ነበር። ውድ የጥንት ነገር አስተዋሿ። ኒጴል የባዕድ ቃል ነው፣ ኢብራይስጥኛ። እግዚአብሔር ለኔ መርጦ ያዘጋጃትና ያስቀምጣት ማለት ነው። እኔ ምለው ለምንድነው እኔን ሐሳብ ላይ ለመጣል የፈለግሽው? ፈቃድሽ ከሆነ ለሚቀጥሉት ጥያቄዎች መልሶችሽን ላኪልኝ። 1.1 መልክሽ ምን ይመስል ነበር? 1.2 በየትኛው ዓመት ላይ ነው የኔ ነበርሽው? 1.3 እንዴት ባለ ሁኔታ ነው ያገኘውሽ? እሷ ደብዳቤ እንደደረሰኝ ጻፍኩልህ። የቅጽል ስሜ ትርጉም እንዴት ደስ ይላል! በትርጉሙ መሰረት እየኖርነው መሆኑስ አጃይብ አያሰኝም? ጥያቄዎችህን ግን ወደድኳቸው። መልሳቸውም ይኸው። ጥቁር ነኝ፣ ረዥምና መካከለኛ ውፍረት ያለኝ። ከ5 ዓመት በፊት ያንተ ነበርኩ።